ይህን ለምታደምጡኝ ሁሉ የጌታ ሰላም እንዲበዛላችሁ እየተመኘው ከምሳሌ መጽሐፍ ምዕራፍ 30 ቁጥር 1 እስከ 9 ድረስ ያለውን ሐሳብ አነብላችሁና ከዚህ ክፍል ውስጥ 5 ነጥቦችን ነው ሼር ላረጋችሁ የተዘጋጀሁት። ግን ዛሬ የምንመለከተው የመጀመሪያውን ነጥብ ብቻ ነውና እግዚአብሔር ከፈቀደ በዚህ ሳምንት 1-2 ቀን ጨምሬ 5ቱን ነጥቦች ለመጨረስ አስባለሁ። ከ1 እስከ 9 የምሳሌ መጽሐፍ ምዕራፍ 30 እንደዚህ ይነበባል። አነባዋለሁ። የያቄ ልጅ የአጉር ቃል ይህ ነው። ይህ ሰው ለኢቲኤልና ለኡካል ተናገረ። እኔ ከሰው ሁሉ ይልቅ ጅል ነኝ፣ ሰው ያለው ማስተዋል የለኝም። ጥበብን አልተማርኩም፣ ስለ ቅዱሱም ዕውቀት የለኝም። ወደ ሰማይ የወጣ የወረደስ ማን ነው? ነፍሱን በእጁ ሰብስቦ የያዘ ማን ነው? ውሆችንስ በመጎናጸፊያው የጠቀለለ ማን ነው? የምድርን ዳርቻዎች ሁሉ የወሰነ ማን ነው? ስሙ ማን ነው? የልጁ ስም ማን ይባላል? የምታውቁት ከሆነ እስቲ ንገሩኝ። የእግዚአብሔርን ቃል ሁሉ እንከን የለበትም። እርሱ ለሚታመኑበት ሁሉ ጋሻቸው ነው። በእርሱ ቃል ላይ አንዳች አትጨምር፣ አለዚያ ይዘልፈሃል፣ ሐሰተኛም ያረጋሃል። እግዚአብሔር ሆይ 2 ነገር እለምንሃለሁ፣ እነዚህንም ከመሞቴ በፊት አትከልክለኝ። ሐሰትንና ሐሰት መናገርን ከኔ አርቅልኝ፣ ድህነትንም ሁሉ ብልጽግናንም አትስጠኝ፣ ብቻ የዕለት እንጀራዬን ስጠኝ። ቁጥር 9 ያለዚያ ግን ያለ ልክ ጠግብና እክድሃለሁ። እግዚአብሔር ማን ነው እላለሁ፣ ወይም ድሃ ሆንና እሰርቃለሁ፣ የአምላኬንም ስም እሰድባለሁ። 9 ቁጥሮች ናቸው። አጉር የተናገራቸው በአዲስ ትርጉም ከላይ ርዕስ ሲሰጥ አጉር የተናገራቸው ምሳሌዎች ይላል። አጉር ማን ነው ግን? በጣም የሚገርም ምሳሌን የተናገረውና አጉር ማን ነው የሚለውን ሐሳብ ማንነቱን ከመግለጽ ልጀምር። አጉር የምሳሌ 30 ሐሳቦች ወይም ምሳሌዎችን ሰብስቦ የጻፈ ሰው ነው። ስሙ አጉር ሲሆን የስሙ ትርጉም ደግሞ በጣም በሚገርም ሁኔታ መሰብሰብ፣ አሰባሳቢ ወይም በእንግሊዝኛ ጋዘረር ወይም ኮሌክተር። የሚገርም ነው። ስሙ ከተግባሩ ጋር መሄዱ ገርሞኛል። አንዳንድ የአይሁድ አዋቂዎች እርሱም ከሰለሞን ጋር ይመሰላል ብለው ያስባሉ። ግን አብዛኛው ተመራማሪዎች ከእስራኤል ውጪ የነበረ እስራኤላዊ አይደለ፣ ይልቁንም ደግሞ ከአረብ አገር የሆነ ጥበበኛ እንደሆነ ይነገርለታል። ሌላም 2 የሰው ስም ተጠቅሷል ቁጥር 1 ላይና ኢቲኤል እና ኡካል የተባሉ ሰዎች ስም ተጠቅሷል። እነዚህ ሰዎች ማን ናቸው እያልኩ እያነበብኩ ነበርና ኢቲኤል እና ኡካል የአጉር ተማሪዎች ወይም ደቀ መዛሙርት እንደነበሩ ይነገርለታል ወይም ይገመታል። ኢቲኤል እና ኡካል የአጉር ተማሪዎች ወይም ደግሞ ደቀ መዛሙርት ነበሩ ይባላል። እና የስማቸው ትርጉም በጣም ኢንትረስቲንግ ነው። እና ኢቲኤል ማለት እግዚአብሔር ከኔ ጋር ነው ማለት ነው። ኢቲኤል እግዚአብሔር ከኔ ጋር ነው። የኡካል ደግሞ የስሙ ትርጉም ይገርማል። ኡካል ማለት አስቸጋሪ ነኝ፣ ደክም ያለው፣ ጨርሻለሁ ማለት ነው የስሙ ትርጉምና የሁለቱም ሰዎች ወይም የሶስቱም ቢሆን ገርሞኛል የስማቸው ትርጉም። አንዳንድ አዋቂዎች የዕብራይስጥ ባለሙያዎች እንደሚናገሩት እነዚህ ስሞች ምናልባት
አጉር ከሰጠው ምሳሌ ጋራ የሱን ህይወት ይመስላሉ ብለው ሐሳብ ይሰጣሉ። በተለይም ደግሞ የኡካል ስም አስቸጋሪ ነኝ፣ ደክም ያለው፣ ጨርሻለሁ ወይም ደግሞ ራሱን በጣም ትሁት አድርጎ የእግዚአብሔርን ማንነት ቅዱሱ ብለው ነው የሚጠራው። እንዲያውም የቅዱሱን የእግዚአብሔርን ማንነት ለማወቅ የሚፈልግ ምሁር፣ ጥበበኛ፣ ኮሌክተር ወይም ደግሞ በዚህ ዘመን እንደምንሰይመው ሪሰርች የሚያደርጉ ሰዎች እንደማለት ነው የአጉር ባህሪና ስራው። ለማንኛውም ስሙንና ጓደኞቹን ወይም ደቀ መዛሙርቱን በእንዲህ አይነት ከገለጥኩኝ ከቁጥር 1 እስከ 3 ድረስ ያለውን ነው ዛሬ ላካፍላችሁ ማስበው። 5 ሐሳቦችን እንደማካፍላችሁ እግዚአብሔር ቢረዳኝ ቃል ገባለሁኝ። ከ1 እስከ 9 ባሉት ውስጥ በጣም የሚገራርም ይሄ ሰው የተናገራቸው ትምህርት ሰጪ ሐሳቦች አሉ። ከነሱ ውስጥ አንዱን ብቻ ዛሬ ላካፍላችሁ። ከቁጥር 1 እስከ 3 ደግሜ ባነበው ደስ ይለኛል። የያቄ ልጅ የአጉር ቃል ይህ ነው። ይህ ሰው ለኢቲኤል እና ለኡካል ተናገረ። እኔ ከሰው ሁሉ ይልቅ ጅል ነኝ፣ ሰው ያለው ማስተዋል የለኝም፣ ጥበብን አልተማርኩም፣ ስለ ቅዱሱም ዕውቀት የለኝም ይላል። ስለ ቅዱሱም ዕውቀት የለኝም። የሚገርም ነው። አጉር እነዚህን ሐሳቦች ከቁጥር 1 እስከ 3 ያለውን ሲናገር፣ በነገራችን ላይ ከ1 እስከ 3 ያለው ከ5 ከማወራቸው ነጥቦች የመጀመሪያው የሰው ውስንነትን የሚገልጽ ክፍል ነው። ከ1 እስከ 3 ድረስ ሰው ውስን ነው። ምንም ያህል ጠበብት ቢሆን፣ ምንም ያህል አዋቂ ቢሆን፣ ምንም ያህል ዕውቀት ቢኖረው ሰው ውስን ነው። ይሄ ሰው አጉር የተባለ ሰው ውስንነቱን የተረዳ ሰው ይመስላል። ለነገሩ እኮ ሪሰርቸር፣ ኮሌክተር፣ ጋዘረር፣ ጥበበኛ፣ ጸሐፊ እኮ ነው። ምናልባት በዛ ዘመን በነበረው የትምህርት ደረጃ እኮ የመጠቀ ነው። ነገር ግን ከእግዚአብሔር ጋር ራሱን ሲያስተያይ ውስንነቱን ተረድቶ በትህትና የወረደ ሰው ትመለከታላችሁ ስዕሉን። እኔ ከሰው ሁሉ ይልቅ ጅል ነኝ። በጽሁፍ ደረጃ በመጽሐፍ ቅዱስ ደረጃ ሁሉም በሚያነበው ሁኔታ ሰው ራሱን እንደዚህ አድርጎ አጋልጦ ትህትናውን ይገልጣል። እኔ ምንም አላውቅም ይላል። ከእግዚአብሔር ጋር ራሱን ሲያስተያይ እኔ ምንም አላውቅም፣ ጅል ነኝ፣ ፉሊሽ ይለዋል። ይህ የእንግሊዝኛው እኔ ጅል ነኝ። ከሰውም ጋር ሲያነጻጽር ራሱን እንዴት ሃምብል እንደሚያደርግ አቤት ትህትና! 2 ነገሮችን ነው ያየሁት ከመጀመሪያው ነጥብ። የሰው ውስንነትን ነው የሚያወራው ብያችኋለሁ። የመጀመሪያው ሐሳብና የሰው ውስንነትን ሲያወራ ይሄ ሰው ራሱን ከሌሎች ጋር ሲያስተያይ ምንም ገና የትና የት እንዳለ አድርጎ ራሱን ይቆጥራል። አጉር ራሱን በግልጽ ትህትና ነው ያቀረበው። ከሰው ሁሉ ይልቅ ጅል ነኝ። ምሁር ሆኖ፣ ሊቅ ሆኖ፣ ጠበብት ሆኖ፣ ኮሌክተር፣ ሪሰርች አድራጊ ሆኖ የዕውቀት ጥግ ደርሶ ምንም አላወኩም፣ ጅል ነኝ፣ ከሰው ሁሉ ይልቅ ይላል። እንዲያውም አቤት ትህትና! አቤት ራሱን ከእግዚአብሔር ጋር ሲያነጻጽር የራሱን የት ጋር እንዳለ የራሱን ፖዚሽን የተረዳ ሰው ነው ይሄ ሰው። አጉር እንዴት ያለ ጥበበኛ ነው! እውነትም ጥበበኛ ነው። የሰውን ውስንነት ሲገልጥ ገና ጥበብን እንዳልተማረ ይናገራል። ጥበብን አልተማርኩም ይላል። ጥበብን አልተማርኩም። የሚያስተያየው ስታንዳርዱ ከሱ ጋር ሲያነጻጽር ምኑን መሰላችሁ? ከእግዚአብሔር ጋር እኔ ስነጻጽር ገና አላወቅኩትም ይላል። ስለ ቅዱሱ ዕውቀት የለኝም ይላል። ገና እየተጠማ ይናገራል። ይርዳን እኛንም ይሄ ጥማት ውስጣችን ይግባ እላለሁ። ተባረኩልኝ።